ሰላም እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓቱ አቆጣጠራችሁ ውድ ሀገሬ ልጆች፣ ዛሬ ደግሞ ይዤላችሁ የመጣሁት እንደምታዩት ስፒናችና እንዲሁም ደግሞ የሴዳኑ ቅጠል ከጓሬ፣ ዝንጅብል ደግሞ ከጓሬ እና ያው ብርቱካንና ሎሚ ከጓሬ አይደለም። ይህንን ጭማቂ በይበልጥ ክብደትን ለመቀነስ ለምትፈልጉ ውዶቼ ተጠቀሙበት። ያው የሁሉም ጥቅም በትንሹ አድርጌ የማውቀውን ወይም ሰርች ያደረኩትን ጽፌላችኋለሁ እና እንደዚህ አድርገን ሳናበዛም በሳምንት አንድ ቀን ወይም በወር አንድ ቀን ወይም በ15 ቀን አንድ ቀን ትዝ ሲለን ማለት ነው። ላስታውሳችሁ ብዬ ነው እንጂ ይህንን ማንም ሰው ነው የሚያውቀው። እንዲህ አድርገን እንጠቀምና ራሳችን እንጠብቅ። ምክንያቱም ውስጥ ያሉ እነ ጉበታችን እነ ኩላሊታችን ችግር ካለባቸው ያው ጤንነታችን በእጃችን ስለሆነ ራሳችን ዶክተር እንሆን እላችኋለሁ። ይህን ቪዲዮ ለአንድ ሰው ለማስታወስ ለማለት ሸር አድርጉት፣ አሳዩትና አስታውሱና ጠጡ። ሰውነታችን ራሳችን እንጠብቅ፣ ጤናችን ራሳችን እንጠብቅ ላለሁ ውዶቼ። ያው እኔ ብዙ ነገር የማመጣው በይበልጥ የምጠቀመው ስጠቀም ጊዜ ያው ለአንድ ሰው ለማስታወስ እያልኩ አመጣዋለሁኝ። ይኸው እንዲጨምቄ ለባልዬም ለእኔም እንደዚህ እየጠጣን ያለ ነው። ጠጡ፣ በሉ፣ ቻው ቻው፣ መልካም ቀን።